ለካ ድንጋይ ፈላጭም ያስባል። ድንጋይ የሚሰራባት ነገር ላይ ትኩረት ካደረገ የኛ ችግር የምንሰራትን ነገር ትኩረት አለማድረግ ነው ማለት ነው። ስለዚህ ያ ደግሞ ያግዘዋል። ያደግሰው ይሄድና የሰው ልብ ምናምን ሲለው እንደ በጎች ጠባቂያቸው ወይም እረኛቸው በጎቹን እንደሚያውቁሉ እኔም የድንጋዮቹን አይነት አውቃለሁ። ገና ሲመጡ ልባቸው የቱ ጋር እንደሆነ ይገባኛል። ስፈልጥ ስመታ ቀኑን ሙሉ ደብድበው ፍንክች የማይል ድንጋይ አለ። ሰው ነው እኮ ያ ሁሉ ድንጋይ። ወደኛ መተርጎም ያስፈልጋል። ሰው ጥሩ ሲሆንልኝ አልወድም። አጠገብ የሚጠሉኝ የሚያስመስሉ ሰዎች ቢኖሩ ደስታዬ ነው። አውቃለሁ የሚሉትንም የሚያስመስሉትንም አውቃለሁ። ግን አብረውኝ ሲኖሩ ሁሌ አዲስ ለመሆን የሚጥሩበት መንገድ እንዴት እንደሚያዝናናኝ ወይም ደግሞ እንዴት ለስራ እንደሚያነሳሳኝ አውቃለሁ። ግን ደግ የአብርሃም ድንኳን ለደግነት ይቅርብኝ በቃ። ተፈጥሮ እግዚአብሔር ነው፣ እግዚአብሔር ተፈጥሮ ነው። ሁለቱም መለያየት የእግዚአብሔርን ክብር መንካት ነው ብሎ ተነሳ። በዚህ ነው የተቀጣው። የሚሰሩትንም ይመረምሩ። እኛም የምንሰራውን የምንመረምር ያድርገን። ሰዎች ናቸው። ጉድጓድ ውሃ ውስጥ ባሊ ወርውራ እየሳበች ዳር የምታደርስና የዛን የውሃ ጣዕም እዚህ ጋር የምታይ ሴትዮ በዛ ደግሰው ስትጠየቅ ሌላ ነው። በውሃ እኮ ሳትለፊ የሚንቆረቆር ውሃ ስታይ ምን ይመስልሻል አላት። ምንድን ነው ያለችው እሷ? ሳይጠየቅ የሚያወራ የሚለፈልፍ ሰው አለ አይደል? ተጠይቆ ደግሞ ተጎትጉቶ በግድ የሚያወራ አለ። ለኔ ግን ደስ የሚለኝ ምንም የማይናገር ጸጥ የሚለው ነው አለች። ያ የሚንፎለፎለው እኛን የሚወክል ነው። የጉድጓዱ ውሃ ደግሞ የሚወክላቸው ሌሎች አሉ፣ ከበድ ያሉ ሰዎች ማለት ነው።